ሰላም እንዴት ቆያችሁ? የዛሬው ርዕሳችን ስብስቦችን ማስላት ነው። ስብስቦችን ማስላት ላይ ሁለት ነገር እናያለን፣ ውህድና ማሳበር። ውህድ ማለት ምን ማለት ነው? ሀና ለ ስብስቦች ከሆኑ የሀ ወይም የለ አባላቶችን ወይም የሀና የለ አባላቶችን በውስጡ የያዘ የስብስብ ሀለ ምን ይባላል? ውህድ ይባላል። የስብስብ ሀለ ውህድ ይባላል። ውህድ ስንል በሀ ውስጥ ያሉትንም በለ ውስጥ ያሉትንም አንድ ላይ ምን ያደርገ የያዘ፣ ነገር ግን የጋራ ከሆኑት ውስጥ አንዳንድ ብቻ ነው የምንወስደው፣ ሁለቱንም አንወስድም ማለት ነው። አንዳንድ ነው የምንወስደው። እዚህ ጋር ምሳሌ ነው እንግዲህ ስብስብ ሀ እኩል ይሆናል 3 4 5 6 ስብስብ ለ እኩል ይሆናል 4 5 ቀመ። ከነዚህ ውስጥ አሁን የጋራ የሆኑት 4 እና 5 አሉ። እዚህ ጋር 4 እና 5 ከነሱ ውስጥ አንዱን ብቻ ነው የምንወስደው። ሀ ውህድ ለ ማለት እኩል ይሆናል የጋራ 3 አለ እዚህ ጋር 4 5 6 ከዚህ እንምጣና 4 እና 5 ምን ሆኗል? እዚህ ጋር ተጽፏል። ስለዚህ ማን ነው የምንወስደው? ቀ እና መን ነው ማለት ነው። ቀና መን። ሁለተኛው ምሳሌ ነው። ስብስብ መ እኩል ይሆናል ቀ በ ፐ ነ ነው። ስብስብ ቀ ደግሞ 1 0 2 እና 5 ናቸው። ስለዚህ እዚህ ጋር የሁለቱም የጋራ የላቸውም። ስለዚህ በሙሉ ነው የምንወስደው ማለት ነው፣ እንዳለ ምንም ሳናስቀር። ቀ በ ፐ ነ 0 0 1 2 እና 5 ስብስብ መና ስብስብ ቀን ስናዋህድ የምናገኘው ይሄኛው ይሆናል ማለት ነው። ይሄኛው ይሆናል። እንግዲህ ውህድ ይሄን ይመስላል። ውህድ ይሄን። ሁለተኛው ደግሞ ስብስቦችን ማሳበር ማለት ምን ማለት ነው? እንግዲህ ሁለት ስብስቦች አሉ። ሀና ለ ስብስቦች ቢሆኑ የሀን ስብስብና የለን ስብስብ የጋራ አባላቶችን የያዘ ስብስብ ማሳበር። አሁን እዚህ ጋር ከውህድ ጋር የሚለየው ምንድነው ለማለት፣ ውህድ ሲሆን አጠቃላዩን ነው የምንወስደው፣ አጠቃላይ የጋራ የሆኑትን። እዚህ ጋር ማሳበር ላይ ስንመጣ ደግሞ የጋራ ብቻ ለሁለቱም ስብስቦች ምን የሆነ የጋራ የሆነ። እዚህ ጋር ምሳሌ ነው። ሀ እኩል ይሆናል 1 2 3 እና 4 ለ እኩል ይሆናል 1 5 7 10 እና 2 ናቸው። ስለዚህ ሀ ውህድ ለ እኩል ይሆናል። አሁን የጋራ እዚህ ጋር ስንት አለ? እዚህ አንድ አለ፣ እዚህም አንድ አለ፣ እዚህ 2 አለ፣ እዛም 2 አለ፣ እዚህ 3 አለ፣ እዛ የለም፣ እዚህ 4 አለ፣ እዛ የለም። ጨረሰ። ስለዚህ ሀ ማሳበር ለ 1 እና 2 ናቸው ማለት ነው። ሀ ማሳበር ለ 1 እና ስንት ናቸው? 2 ናቸው። ምሳሌ 2 ልስጥና ምሳሌ 2 መ እኩል ይሆናል 1 2 ለ እኩል ይሆናል 7 8 9 7 8 9። አሁን ማሳበር ለ እኩል ይሆናል ምን ይሆናል? ማሳበር ለ አሁን በደንብ እዚህ ጋር ስናይ ማሳበር ማለት የጋራ የሆኑትና መውሰድ ነው አይደል? እዚህ ጋር ደግሞ መ ደግሞ 1 እና 2 አለ፣ ስብስብ ለ ደግሞ 7 8 እና 9 አለ። አሁን ለሁለቱ የጋራ ስብስብ አላቸው። እዚህ አንድ አለ፣ እዚህ የለም፣ እዚህ 2 አለ፣ እዚህ የለም። ስለዚህ የጋራ የላቸውም ማለት ምን ይሆናል ማለት ነው? ባዶ ስብስብ ይሆናል። ወይም ይሄኛው ወይም የምልክት መጠቀም ትችላላችሁ። ስለዚህ የሁለት ስብስቦች የጋራ አባላት ከሌለው በምን ትገልጻላችሁ? በባዶ ስብስብ ነው የምትገልጹት። እንግዲህ ማሳበር እና ውህድ መካከል ያለው ልዩነት ይህን ይመስላል። ጥያቄ ካላችሁ ያልገባችሁ ነገር ካለ በኮመንት አስቀምጡልኝ። ሌላኛው ደግሞ ንጥጥል ስብስብ። እንግዲህ ከስብስቦች መካከል ሌላኛው ምንድን ነው? ንጥጥል ስብስብ። ንጥጥል ስብስብ ማለት ደግሞ የሁለት ስብስቦች የጋራ አባል ወይም የማሳበር ስብስብ ባዶ ስብስብ ከሆነ እነዚህ ስብስቦች ንጥጥል
ስብስብ ይባላል። እንግዲህ ሁለት ስብስቦችን ስናሳብር የምናገኘው ባዶ ስብስብ ከሆነ ያ ስብስብ እነዛ ሁለቱ ስብስቦች ምን ብለን እንጠራለን? ንጥጥል ብለን። ስለዚህ ምን ተብሎ ይጠራሉ? ንጥጥል ስብስብ እንላለን። ሀ ማሳበር ለ ምን ከሆነ ባዶ ስብስብ ከሆነ እነዚህ ስብስቦች ምንድን ናቸው? ንጥጥል ስብስቦች እንላቸዋለን። በዋናነት እንድታስተውሉ የሚፈልገው ሀ ውህድ ለ እና ለ ውህድ ሀ ምንድን ናቸው? እኩል ናቸው። እንግዲህ እዚህ ጋር ሀ ውህድ ለ እና ለ ውህድ ሀ የምናገኘው ተመሳሳይ ነው። ሀ ማሳበር ለ እና ለ ማሳበር ሀ የምናገኛቸው ተመሳሳይ ናቸው። ምንም አይነት የምንለየው ነገር የለም። ሀን ከለ አዋህደን የምናገኘው እና ለን ከሀ አዋህደን የምናገኘው እኩል ነው። ለን ከሀ አሳብረን የምናገኘው እና ሀን ከለ አሳብረን የምናገኘው አንድ ነው። እዚህ ጋር ደግሞ በዋናነት በጥያቄ መልክ የሚመጣላቸው ምንድን ነው? ሀ ውህድ ለ ብዛት ለመፈለግ የሀ ውህድ ለን ብዛት ለመፈለግ የብዛት ሀ ሲደመር ብዛት ለ ሲቀነስ ብዛት ሀ ማሳበር ለ ነው የሚሆነው። እዚህ ጋር ምሳሌዎችን በብዙ አይነት ሀ ማሳበር ለ ብዛት ሊሰጣችሁ ይችላል። የሀ ብዛት ሊሰጣችሁ ይችላል። የለ ብዛት ሊሰጣችሁ ይችላል። ብዛት ሀ ውህድ ሊሰጣችሁ ይችላል። ግን የምትጠየቁት ከነዚህ አራቱ አንዱን ልትጠየቁ ትችላላችሁ። ይሄኛውን ፎርሙላ በመጠቀም በዚህኛው ፎርሙላ መሰረት ሀ ማሳበርንም የሀ ማሳበር ለ ብዛትንም የሀ ብዛትንም የለ ብዛትንም የሀ ውህድ ለ ብዛትንም መፈለግ ትችላላችሁ። እችኛዋ ነች ፎርሙላ። የኛውን ፎርሙላ በመጠቀም እስቲ ምሳሌውን እንግዲህ ፎርሙላውን እናስቀምጥና ብዛት የተጠየቅነው ሀ ውህድ ለ ነው። ሀ ውህድ ለ እኩል ይሆናል ብዛት ሀ ሲደመር ብዛት ለ ሲቀነስ ብዛት ሀ ማሳበር ለ ነው። እያንዳንዱ ተሰጥቷል። በዛ ቦታ መሰካት ነው። እኩል ይሆናል ብዛት ሀ ስንት ነው የተሰጠን? 12 ሲደመር ብዛት ለ 7 ሲቀነስ ብዛት ሀ ማሳበር ለ 5 12 ሲደመር 7 19 ሲቀነስ 5 19 ሲቀነስ 5 14 ናቸው ማለት 14 ናቸው። ይሄኛውን እናደርግና ይሄኛውን አሁን ለምሳሌ የብዛት ሀ ማሳበር ሀ ውህድ ለያችን ስንት ነው? ሀ ውህድ ለያችን 14 ነው። አሁን እዚህ ጋር ብዛት ሀያችን ስንት ነው? 12 ነው። አልተሰጠን እንበልና የተጠየቅነው ብዛት ሀ ነው እንበልና እስቲ በዛኛው መልክ እንስራ እስቲ። እሺ አሁን ማንን ነው የምንፈልገው? ብዛት ሀ ነው። እዚህ ጋር ግን ተሰጥቶናል። ግን ሳይሰጠን አሁን ብዛት ሀ ማሳበር ለ 14 ተክተን ስንሰራ ብዛት ሀ ስንት መምጣት አለበት? 12 መምጣት አለበት። 12 ካልመጣ እዚህ ጋር ልክ አይደለም የሰራው ነው ማለት ነው። ብዛት ሀ ውህድ ለ እኩል ይሆናል ብዛት ሀ ሲደመር ብዛት ለ ሲቀነስ ብዛት ሀ ማሳበር ለ። ይሄን ስንት ነው የተሰጠና? 14 ነው። 14 እኩል ይሆናል ብዛት ሀ እንግዲህ አልተሰጠንም ብለን ብዛት ሀን ነው የምንፈልገው። ብዛት ለ ስንት ተሰጥቶናል? ብዛት ሀ ሲደመር ብዛት ለ ስንት ተሰጥቶናል? 7 ሲቀነስ ብዛት ሀ ማሳበር ለ ስንት ተሰጠን? 5 14 እኩል ይሆናል ብዛት ሀ 7 ሲቀነስ 5 ስንት ይሆናል? 2 ሲደመር 2። እችኛዋን 2 ወደዛ ወሰዷት። ማን እንድትቀርልን? ብዛት ሀ እንድትቀርልን። እችኛዋን 2 ወዴት እንወስዳለን? ወደዚህ 14 እዚህ ጋር ምንድን ነው? 2 ፖዘቲቭ ነው። ወደዚህ ሲመጣ ምን ይሆናል? ኔጌቲቭ ሲቀነስ 2 እኩል ይሆናል ብዛት ሀ ይሆንልናል። ከ14 ላይ 2ን ቀንሱት 12 እኩል ይሆናል ብዛት ሀ ይሆንልናል። እንግዲህ በደንብ ተመልከቱ።
ብዛት ሀ እዚህ ጋር ስንት ነው የተሰጠን? መጀመሪያ 12። ስለዚህ ማንኛውም ብትጠየቁ በዚህ አይነት መልክ ምን ማድረግ ትችላላችሁ? መስራት ትችላላችሁ። በዚህ በኩል ያለው ነው ወደዚህ ማሻገር ነው። ከዚህ ወደዚህ ሲታሻግሩ ይሄን እኩል ይሆናል ምልክት ተሻግሮም ሲመጣ ፖዚቲቭ ከነበረ ኔጌቲቭ ይሆናል፣ ኔጌቲቭ ከነበረ ፖዚቲቭ ይሆናል። ያ ማለት አሉታ ከነበረ አውንታ፣ አውንታ ከነበረ አሉታ ይሆናል ማለት ነው። የምዕራፋችን መጨረሻ ርዕስ ነው የቬን ምስል። እንግዲህ ስብስቦችን እንዴት የስብስቦችን ውህድና ማሳበር እንዴት በቬን ምስል እንገልጻለን። እንግዲህ የቬን ምስል ማለት በስብስቦች መካከል ያለውን ዝምድና ለማሳየት የሚያገለግል ምስል ነው። ያም የክብ ቅርጽና የእንቁላል ቅርጽ ያለውን በመጠቀም ማሳየት የምንችል ነው የሚሆነው። እስቲ የክብን በመጠቀም ነው። ለምሳሌ የስብስብ ሀ አባላቶች 2 3 4 5 6 እና የስብስብ ላይ አባላቶች 2 4 7 8 ናቸው። ልክ እዚህ ጋር ሀ ለ ሀ ለ የዚህኛው ሀ ውህድ ለ እንዴት እንገልጻለን? እዚህ ጋር ደግሞ ለ ሀ ማሳበር ለ በምን አይነት መንገድ መግለጽ እንችላለን? እንግዲህ የሀ አባላቶች እዚህ ጋር እንደምታዩት 2 3 4 5 6 የለ አባላቶች ደግሞ 2 4 7 8 እዚህ ጋር በደንብ ተመልከቱ። እቺኛዋ ምንድነች? የሁለቱም የተገናኙበት አይደል? እቺኛዋ ቦታ የሀና የለ ምንድነች? የጋራ ነች። የሀና የለ የጋራ ነች። እንግዲህ እዚች ጋር የሚሆኑ ቁጥሮች ምንድናቸው? የጋራ የሆኑት ማለት ነው። የጋራ የሆኑት እዚች ጋር እናስቀምጣቸዋለን። ሌሎችን ደግሞ በቦታቸው እስቲ የሀና ለየጋራ የሆነ ማና ማን ነው? እዚህ ጋር 2 አለ፣ እዚህ 2 አለ፣ እዚህ 4፣ እዚህ 4። ከዛ ውጭ የጋራ የለም። ስለዚህ 2ንና 4 ከዛ የሀ አባላቶች ማን አሉ? 3 5 6 3 5 6 የለ ደግሞ 2ንና 4ን ኮሰርን ባለ ማን ነው የቀረው? 7ና 8። ያ ማለት የለ አባላቶች 2 4 7 8 የሀ አባላቶች 2 4 3 5 6 እያንዳንዳቸው አሉ። ከዛ ሀ ማሳበር ለ ስንል ምንድን ነው ያለው? ሀ ማሳበር ለ ሀ ውህድ ለ ስንል ምንድን ነው ያለው? ሁሉንም ነው የምንወስደው። ይሄ ማለት ይሄ ሁሉ ምን ይሆናል ማለት ነው? በዚህ አይነት መልክ እነዚህ ይሄ ምን ሆነ? ውህድን ስንገልጽ በዚህ መልክ ይሆናል። ውህድን ስንገልጽ በዚህ መልክ ይሆናል ማለት ነው። ውህድ ሲገለጽ በዚህ አይነት መልክ ነው የሚሆነው። ምክንያቱም ውህድ ማለት ሁሉንም ነው፣ በሀና በላይ ያለ አባላት በሙሉ ማለት። እዚህ ጋር ደግሞ ማሳበር ላይ ስንመጣ ማን አለ? 2ና 4 እንደ ደግሞ እዚህ ጋር ደግሞ 3 5 6 7ና 8። እንግዲህ ማሳበር ላይ ስንመጣ ሀ የሀና ለን ስናሳበር የጋራ ነው አይደል? ስለዚህ ከዚህ ውስጥ ደግሞ የጋራ የሆነችው ማለት እችኛዋ ነች ማለት ነው። በቬን ዲያግራም መልክ ስንገልጽ ይሄን ይመስላል። እዚህ ጋር ስንት አለን? 2 አለን። እዚህ ጋር ደግሞ 4። አሁን ይሄና የምን አይደለም? የጋራ አይደለም። ይሄ የሀ አባላቶች ናቸው። ይሄ ደግሞ የለ አባላቶች ነው። በሀና በለ መካከል ያሉ 2ና ስንት ናቸው? 4 በቬን ምስል መልክ ስንገልጽ ይሄን ይመስላል። ውድ የ7ኛ ክፍል ተማሪዎች ምዕራፍ 1ን በዚህ አጠናቀናል። ስለቆያችሁ አመሰግናለሁ። እንደተለመደው ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ፣ ሼር ይጠቅማል ብላችሁ ለምታስቡ ለጓደኞቻችሁ ሼር በማድረግ እንድታካፍሉ ሼር በማድረግ እንድታደርሱልኝ ጠይቃችኋለሁ። የዛሬ ቆይታችን ይህን ይመስል። መልካም ቆይታ